ሰላም እንዴት ናችሁ? የድሪብል ስፖርት ፕሮግራም ተከታታዮች እንደምን አድራችሁ፣ እንደምን ዋላችሁ? በያላችሁ በሰላማችሁ ይብዛ እያለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ተቀላቀሉን። ለዛሬ ኦገስት 14 በዝውውር ዜናዎች ላይ ቆይታ እናደርጋለን። አብራችሁን ቆዩ። የመጀመሪያ የምናየው የዝውውር ዜና ኮሞ የቼልሲውን አጥቂ ዴላፕን ለማስፈረም ፍላጎትን አሳይተዋል። ኮሞ የቼልሲውን አጥቂ ሊያም ዴላፕን በውሰት ለማስፈረም እያሰበ ነው። ዴላን ከኢፕስዊች በ30 ሚሊዮን ፓውንድ ወደ ስታንፎርድ ብሪጅ ከተዛወረ በኋላ አስቸጋሪ የመጀመሪያ የውድድር ዘመን አሳልፈዋል። በሁሉም ውድድሮች ባደረጋቸው 41 ጨዋታዎች አስቆጥረው 2 ግቦችን ብቻ ነው። ቼልሲ የ1 ዓመቱን ተጫዋች ዋጋ 50 ሚሊዮን ፓውንድ አድርጎ ገምቶታል። ከተጫዋቹ ጋር ያለውን ውል ገና የ5 ዓመት ጊዜ ይቀረዋል። በሴስ ፋብሪካስ የሚመራው ኮሞ ባለፈው የውድድር ዘመን በሴሪያ 4ኛ ደረጃን በመያዝ ለመጀመሪያ ጊዜ በሻምፒየንስ ሊግ ጨዋታ ላይ ለመሳተፍ ሁለተኛ የምናየውን ስፓርታ ብራግ የኖሮችን የክንፍ ተጫዋች ለማስፈረም ተቃርበዋል። ስፓርታ ብራግ የኖሮቹ የክንፍ ተጫዋች ሚታጅ ጁራሲክ ለማስፈረም ተቃርበዋል። ክለቦቹ ተጫዋችን በውሰት ለመዘዋወርና በኋላም የመግዛት አማራጭ የሚያካትት ስምምነት ላይ መድረሳቸው ታውቋል። የ22 ዓመቱ ዩራሴክ ወደ ቼክ ሪፐብሊክ የተጓዘ ሲሆን ዛሬ ከስፓርታ ጋር የሕክምና ምርመራም ያደርጋል። እሱ ባለፈው ዓመት ጥር ወር ላይ ከስፓርታ ተቀናቃኝ ስላቪያ ብራግ በ5.8 ሚሊዮን ፓውንድ ወደ ኖርዊች ተቀላቅሎ ነበር። ነገር ግን በእንግሊዝ በቂ የመጫወቻ ጊዜ ለማግኘት ተቸግሮ ቆይተዋል። በሌላ የምናየው ደግሞ የሴልቲክ አማካይ አሬን ኤንገልስ ከዌስትሃም ጋር የ8 ዓመት ውል ለመፈራረም ተስማምተዋል። ስካይ ስፖርት ኒውስ ቀደም ብሎ እንደዘገበው ክለቦቹ ለቤልጅየም ተጫዋች በ22 ሚሊዮን ፓውንድ ስምምነት ላይ ደርሰዋል። ኤንግልስ ዛሬ ለንደን ውስጥ የሕክምና ምርመራ ያደርጋል ተብሎ ይጠበቃል። ዌስትሃም ዩናይትድ እሁድ በበርንሌይ ላይ የሚያደርጉት የሻምፒዮንሺፕ መክፈቻ ጨዋታ የ22 ዓመቱ ተጫዋች ለኢኤፍኤል ለማስመዝገብና አስፈላጊውን የሰነድ ስራ ለማጠናቀቅ እስከ ነገ እኩለ ቀን ድረስ ጊዜ አላቸው። ኦግስበርግ ለእንግሊዝ ዝውውር ከሚከፈለው ጠቅላላ ክፍያ ላይ የ5% የሽያጭ ድርሻ ወይ ሴል ኦን ክሎዝ መብት ያለው ሲሆን በዚህ መሰረት ወደ 22.2 ሚሊዮን ፓውንድ ያህል ያገኛል ተብሎ ይጠበቃል። አራተኛው ግብፃዊ ሐሰን ለ4 ዓመታት የሚቆይ የመጀመሪያ ውል ሴልቲክን ተቀላቀለ። ሴልቲክ ከሪያል ኦቪዲዮ የክንፍ ተጫዋች ሃይሳም ሐሰንን አስፈርመዋል። ይህንን ተጫዋች በዘንድሮ የዓመት ለም ዋንጫ ከአርጀንቲና ጋር በተደረገ ጨዋታ ባሳየው ድንቅ ብቃት የሊዮኔል ሜሲ ቡድን ከውድድር ለማስወጣት እጅግ ተቃርበው የነበረው የግብፅ ብሔራዊ ቡድን አግዞ ነበር። በግራ እግሩ የሚጫወተው ነገር ግን አብዛኛውን ጊዜ በቀኝ መስመር የሚሰለፈው ይህ የ4 ዓመት ተጫዋች ለ4 ዓመታት የሚቆይና ተጨማሪ የ1 ዓመት አማራጭ ያለውን ውል ተፈራርመዋል። ቀደም ሲል የፈረንሳይን የወጣቶች ብሔራዊ ቡድን አባል የነበረው ሐሰን በምዝገባ ሂደት ላይ በተፈጠረ መዘግየት ምክንያት የዓለም ዋንጫን የምድብ ጨዋታዎች ያመለጠው ቢሆንም በመጨረሻ በውድድር ላይ ሲሰለፍ ግን ትኩረት የሳበ ብቃት አሳይተዋል። አምስተኛው የዝውውር ዜና ፕሪስተንን ከባዜል ሮይሌን እናስፈረመ። ፕሪስተን ከባዜል ሊዮ ሮይሌን በቋሚ 3 ዓመት ውል ማስፈረሙን አስታውቀዋል። ይህ የ26 ዓመት የፈረንሳይ አማካይ ከዚህ ቀደም በሊጋ የሞንተፕሌር እንዲሁም በስዊስ ሱፐር ሊግ ለባዜል ተጫውተዋል። ማክስ በርድ ከፕሪስቶል ሲቲ ወደ በርሚንግሃም ተዘዋውሯል። የፕሪስቶል ሲቲ አማካይ ማክስ በርድ በግምት 2.2 ሚሊዮን ፓውንድ በሚገመት ክፍያ በርሚንግሃም ተቀላቅለዋል። ይህ የ5 ዓመት ተጫዋች በአሽተን ጌትስ የብሪስቶል ሲቲ ሜዳ የነበረው ውል ወደ መጨረሻዎቹ 12 ወራትን ተሸጋግሮ ነበር። ሌላ ዜና ደግሞ ሎይድ ጆንስ በቻርልተን አዲስ የ2 ዓመት ውል ተፈራረመ። ይህ ተከላካይ በክለቡ ተከታታይ የዓመቱ ምርጥ ተጫዋች ሽልማቶች ያሸነፈ ሲሆን ባለፈው የውድድር ዘመን በሁለቱም የሻምፒዮን ጨዋታዎች ላይ ተሳትፎ ተጫውተዋል። 439 ክሊራንስ እና 276 አሪያል ዱዋል ስታቲስቲክሶችን በመምራት ቀዳሚ የነበረው ጆንስ ናታን ጆንስ በሚያሰለጥኑት ኤዴክስ ወይ ቻርልተን ቅጽል ስም ቡድን ውስጥ ቀዳሚ 2022-27 የውድድር ዘመናቸው የሚጀምሩት የደርቢ ጨዋታ ጋር ይጋጠማል። ሌላ ዜና ደግሞ ሊቨርፑል ላይ ስንሄድ ሉንድጋርድ ሊቨርፑልን በመልቀቅ ፍራንክፈርትን ተቀላቀለች። የሊቨርፑል ሶፊ ሉንድጋርድ በማይታወቅ ክፍያ ወደ ኢንትራ ፍራንክፈርት መቀላቀሏን ተረጋግጧል። መካከለኛው ተጫዋች በጥር 2023 ለቀያቸው ተቀላቅላ 31 ጨዋታዎችን አድርጋለች። ከዚህ በፊት 2 የፊት ክሩሲት ጅማት ጉዳቶች አጋጥሟታል። ይህም ባለፉት ውድድር ዘመናት 11 ጨዋታዎችን ብቻ እንድትጫወት አድርጓታል። የኤልኤፍሲ ሴቶች ሁሉም ሰው ሶፊን ላበረከተችው አስተዋጽኦ ያመሰግናት ሲል እና ለወደፊት መልካም እመኛለሁ ሲል የክለቡ መግለጫ ማስወጥተዋል። ወደ ኢንተር ሚላን ስንሄድ ደግሞ ኢንተር ሚላን ለስፔንስ ዝውውር ተስማምተዋል። ኢንተር ሚላን እና በቶተንሃም የጄምስ ስፔንስ ዝውውር ላይ ስምምነት ላይ ደርሰዋል። ስምምነቱ ጠቅላላ 30 ሚሊዮን ፓውንድ ጥቅል ሲሆን ስካይ ስፖርት ኒውስ ደግሞ ገና 10% የሽያጭ ውል እንዳለ አረጋግጠዋል። ሁለቱም ክለቦች ንግግራቸው ሲቀጥሉ ስፕረስ ስፔንስን ለሕክምና ወደ ጣሊያን እንዲጓዝ ፈቅዶለታል። ወደ አርሰናል ስንመጣ ደግሞ አርሰናል ኳንሳህን ለማስፈረም እየተነጋገረ ነው። አርሰናል የእንግሊዝ
ተከላካይ ጃሬል ኳንሳህን ለማስፈረም ስለሚቻል ስምምነት ከባየር ሌቨርኩሰን ጋር እየተነጋገረ ነው። ሚኬል አርቴታ የመከላከያ አማራጮችን ለመጨመር ጓጉተዋል እና ኳንሳህን እንደ ጥሩ ተጫዋች አድርጎ ይመለከተዋል። በሁለቱም የመሃል ተከላካይና የቀኝ ተከላካይ ቦታዎች ላይ ሁለገብ ችሎታ አለው። ኳንሳህን ለመጀመሪያ ጊዜ ለእንግሊዝ 3 ጨዋታዎችን ካደረገ በኋላ ረዥም እረፍት ባደረገ በኋላ ወደ ባየር ሌቨርኩሰን ተመልሰዋል። ባለፈው ክረምት የበልጅነት ክለቡን ሊቨርፑል ለመልቀቅ ከባድ ውሳኔ ካደረገ በኋላ በጀርመን የመጀመሪያ የውድድር ዘመን 44 ጨዋታዎችን አድርገዋል። ሌቨርኩሰን በ23 ዓመት ተጫዋች የቡንደስሊጋ ያሳየውን ብቃትና ከአዲስ አካባቢው ጋር ለመላመድ ያለውን ፍላጎት የጎለመሰ አመለካከት ተደንቆ መሸጥ እንደማይፈልግ ይታሰባል። ሌላ ዜና ደግሞ ሬንጀርስ ተከላካይ ፕሪንሰን ለማስፈረም ስምምነት ላይ ደርሰዋል። ሬንጀርስ የአቴክ አቴንስን የግራ ተከላካይ ጄምስ ፕሪንሰን ለማስፈረም ስምምነት ላይ ደርሰዋል። ክለቦቹ የመጀመሪያ የውሰት ስምምነትና የመግዛት አማራጭ እንዳላቸው ተረድተዋል። የ27 ዓመቱ ፕሪንስ አርብ ዕለት የሕክምና ምርመራ ያደርጋል ተብሎም ይጠበቃል። ስካይ ስፖርት ኒውስ ሐሙስ ዕለት ሬንጀርስ ለቀድሞ የስካርተስ ተከላካይ ወደ ውድድር ተመልሰዋል ሲዘግባል። ይሁን ውይይቶቹ እየተሻሻሉ መጥተው እና ክለቦቹ አሁን ስምምነት ላይ ደርሰዋል። ሌላ አዲስ ዜና ደግሞ አርሰናል ስለ ኦስሜሄን አቅርቦት ከጋላታሳራይ ጋር ውይይት አድርገዋል። የቱርክ ክለብ በጋብሪኤል ማርቲኔሊ እና በኢታን ንዋየሪ ላይ ስላለው ፍላጎት የተነሳው ውይይት ወቅት የቪክቶር ኦስሜሄን አቅርቦት በአርሰናል እና በጋላታሳራይ መካከል ተነስተዋል ሲል ቴሌግራፍን ዘግበዋል። የ27 ዓመቱ ናይጄሪያዊ ኢንተርናሽናል ለረጅም ጊዜ ወደ ፕሪሚየር ሊግ ለመዛወር ሲነሳ ቆይተዋል። ከናፖሊ ወደ ቼልሲ የሚደረገው የዝውውር በ2024 የክረምት ወቅት ተቋርጠዋል። ነገር ግን አሁን የኦስሜሄን ስም በአርሰናል እና በጋላታሳራይ መካከል በተደረገው ድርድር ላይ ብቅ ብለዋል። ኦስሜሄን ባለፈው የውድድር ዘመን ለጋላታሳራይ በሁሉም ውድድሮች በ33 ጨዋታዎች 22 ጎሎችን አስቆጥረዋል። ከነዚህም ውስጥ 10 በቻምፒየንስ ሊግ ጨዋታዎች ውስጥ ስቦትን ጨምሮ። እንደ ቢሲ ስፖርት ዘገባ ከሆነ አርሰናል ለማርቲኔሊና ንዋየሪ የቀረቡ ቅናሾችን ጋብዘዋል። እንዲሁም በአሁኑ የዝውውር መስኮት የተለያዩ የቡድን አባላት ለቱርክ ቡድን ለመሸጥ ከጋላታሳራይ ጋር ውይይትም አድርገዋል። የማንቸስተር ሲቲ አማካይ ቲጃኒ ሬይንደርስ በ52 ሚሊዮን ፓውንድ ዝውውር ወደ ሳዑዲ ፕሮ ሊግ ክለብ አልቃዲስ ሊቀላቀል ነው። ሲቲ ለዚህ የኔዘርላንድ ብሔራዊ ቡድን ተጫዋች የሚከፍለውን ክፍያ በተመለከተ ስምምነት ላይ ደርሰዋል። ተጫዋቹ ባለፈው ክረምት በኤስ ሚላን የተቀላቀል በ46.5 ሚሊዮን ፓውንድ ነበር የተገዛው። ሬንደርስ በሲቲ ቆይታው ጥሩ ጅምር ቢኖረውም በፔፕ ጋርዲዮላ የመጨረሻ የክለቡ የውድድር ዘመን ሆኖ በተጠናቀቀው ወቅት ትልቅ ተጽዕኖ ለመፍጠር ተቸግሮ ነበር። በ47 ጨዋታዎች 7 ግቦችን ብቻ ማስቆጠር ችለዋል። የቀድሞው የሊቨርፑል ሴልቲክ እና ሌስተር አሰልጣኝ የሆኑት ብራንደን ሮጀርስ ወደሚመራው ክለብ ሊዛወር የሚችለው ይህ የ28 ዓመት ተጫዋች ሐሙስ ዕለት ከሲቲ ዋና ቡድን ተለይቶ ልምምድም አድርገዋል። የሬንደርስ መውጣት በሲቲ አማካይ ክፍል ላይ ሊደረግ የታቀደው ሰፊ ለውጥ አንዱ አካል ይመስላል። ምክንያቱም የዓለም ዋንጫ ምርጥ ተጫዋች የሆነው ሮድሪ የወደፊት ፈንታ እርግጠኛ ባልሆነበትና ክለቡ በቼልሲ የአርጀንቲና ብሔራዊ ቡድን ተጫዋች ኤንዞ ፈርናንዴዝ ላይ ፍላጎት ባሳየበት ወቅት ነው ይህ ዝውውር እየተከናወነ ያለው። በመጨረሻ ደግሞ የማንቸስተር ሲቲ የክንፍ ተጫዋች ጀርሜ ዴኮ እስከ 2031 ክረምት ድረስ በክለቡ የሚያቆየው የውል ማራዘሚያ መፈረሙ እጅግ አስደሳች ስሜት እንደፈጠረበት ተናግረዋል። እንደ አውሮፓውያን አቆጣጠር በ2023 ከስታድ ሬነስ የተቀላቀለው ዴኮ ለሲቲ እስካሁን ባደረጋቸው 131 ጨዋታዎች 22 ግቦችን አስቆጥረዋል። ይህ የ4 ዓመት ተጫዋች በአሰልጣኝ ኤንዞ ማሬስካ ስር የ26-27 የውድድር ዘመንን ለመጀመርና ከክለቡ ጋር ካሸነፋቸው የ5 ዋና ዋንጫዎች በተጨማሪ ሌሎች ስኬቶችን ለማስገንዘብ በጉጉት እየጠበቀ ነው። እስካሁን በሲቲ ያሳለፍኩት ጊዜ በጣም አስደስቶኛል። ስለዚህ ለተጨማሪ ጊዜ እዚህ የመቆየት እድል ማግኘቴ እጅግ አስደሳች ስሜት ፈጥሮልኛል ሲል ዴኮ ተናግረዋል። ይህ ክለብ ለእኔ ትልቅ ትርጉም አለው። እንደ ተጫዋችም ሆነ እንደ ክለብ አድርጌያለሁ። እነዚህ ምቾት ይሰማኛል። እንዲሁም እዚህ የሚሰሩት ባለሙያዎች የሚያደርጉት ጥረት ምክንያት በየቀኑ መሻሻል እንዳሳየሁ አውቃለሁ። ይህ ክለብ ተጫዋቾችን ለመርዳት የሚያደርገውን ጥረት በቃላት ለመግለጽ ይከብዳል። ይህን እንደ ቀላል ነገር አልቆጥረውም፣ ምክንያቱም እኔን የተሻለ ተጫዋች እንደሆነ ያደርገኛል ሲል ዴኮም ተናግረዋል። ለዛኔ የነበሩን ጥንቅሮች ይህንን ይመስላሉ። ስለተከታተሉን በጣም እናመሰግናለን። በየቀኑ አዳዲስ ዜናዎችን ለመከታተል ድሪብል ስፖርትን ቻናላችን ሳብስክራይብ ያድርጉ እና ሌሎች አዲስ ጉዳዮች እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።